ሰላም ሰላም እንዴት ናችሁ? እንኳን ወደ ዮም ቴክ ቻናል በሰላም ተመልሰው መጡ። በዛሬ ቪዲዮ ደግሞ እንዴት ነው ፕሪንተር አድ የምናደርገው የሚለውን ሀሳብ ይዤ መጥቻለሁ ማለት ነው። በዚህ ቪዲዮ የምናየው መጀመሪያ ዙር ምንድን ነው አዲስ ፕሪንተር ከካርቶኑ ላይ ፈተን እንዴት ኢንስቶል እንደምናደርግ አሳያቸዋለሁ ማለት ነው። ለዚህም የሚሆን ደግሞ ኪዮሴራ ፕሪንተር አዘጋጅቻለሁ ማለት ነው። እሱን አብረን ፈተን ኢንስቶል እናደርጋለን በኔትወርክ ማለት ነው። በሁለተኛ ደግሞ ኔትወርክ የሆነ ፕሪንተርን እንዴት አድ ማድረግ እንችላለን የሚለውን ይዤ መጥቻለሁ ማለት ነው። እሱም ደግሞ ቴስት ፔጅን ፕሪንት ማድረግን ይጨምራል። እንዲሁም ደግሞ ፕሪንት የታዘዘ ዶክመንትን እንዴት ነው ካንስል የምናደርገው፣ ያ ማለት ሳንፈልገው በስተት ሊታዘዝ ይችላል። ያንን እንዴት አድርገን ካንስል ማድረግ እንችላለን የሚለው እናያለን ማለት ነው። በሶስተኛ ደረጃ ደግሞ ሎካል ፕሪንተር ወይም ደግሞ ኔትወርክ ሳንጠቀም ዳይሬክት ኮምፒውተርና ፕሪንተሩን አገናኝተን እንዴት ፕሪንተሩን አድ እናደርጋለን የሚለውን ሀሳብ ይዣለሁ ማለት ነው። በአራተኛ ደረጃ ደግሞ ሀው ቱ ጌት የፕሪንተር ድራይቨር፣ ያ ማለት የፕሪንተሩን ድራይቨር እንዴት እናገኛለን። ያ ማለት አንዳንድ ጊዜ ሲዲ ፕሪንተር ሲመጣ ሲዲ ላይኖር ይችላል። ስለዚህ እንዴት አድርገን ድራይቨር በቀላሉ ዳውንሎድ እናደርጋለን የሚለውን ሀሳብ እናያለን ማለት ነው። ይህን ደግሞ ስናይ የፕሪንተርን የስካነር እና የኮፒ ማሽን እንዲሁም ደግሞ የላፕቶፕ እና የዴስክቶፕ ኮምፒውተሮችን ድራይቨሮች እንዴት ነው በቀላሉ ዳውንሎድ አድርገን መጠቀም የሚለውን ሀሳብ ጠቅላላ አድርጎ የያዘ ነው ማለት ነው። ስለዚህ ቀጥታ ወደ ካርቶን እሽጉን እንፈታለን ማለት ነው። እንደምታዩት እንግዲህ ፕሪንተሩ ሲመጣ እንደዚህ ነው ታሽጎ የሚመጣው። ስለዚህ አብረን 3150 ኪዮሴራ 3150 የሚባል ፕሪንተር ነው። ስለዚህ እንደዚህ ካርቶን እንፈታለን ማለት ነው። ካርቶኑን ስንፈታ እንግዲህ እንደምታዩት እዚህ ጋር የራሱ ማሸጊያ አለው። እዚህ ጋር ማኑዋሎች አሉ። እዚህ ጋር አብረው ደግሞ እንዳጋጣሚ ሲዲ አለ፣ የራሱ ሲዲ ማለት ነው። ስለዚህ ካርቶኑን አምፓክ እናድርገው። ያው እዚህ ጋር እናውጣውና ይህን ካወጣ ነው በኋላ እንግዲህ እንደምታዩት እዚህ ጋር የተለያዩ ፕላስተሮች በጎንም ሳይድ አለ፣ ከላይም የተያዘ ፕላስተሮች አሉ ማለት ነው። ፕላስተሮቹን እናላብቃለን ማለት ነው። እንዲሁም ደግሞ የተያዙ ወረቀቶችን አብረን ያው እናንተም ካለው ሪሙቭ እናደርጋለን ማለት ነው። ያው አሁን ደግሞ የታልኳት የምታዩት ዌስተርን ሞመርቶ ይባላል ማለት ነው። ስለዚህ ፕላስተሩን እንለጥፈው። ኦኬ አሁን እዚህ ጋር ቶነራችንን ቼክ እናደርጋለን ማለት ነው። ቶነሩ ያው አሴምብልድ እንደሆነ ነው፣ ምንም ነገር አይኖረውም። እስቲ እንክፈትና እንየው። ለማንኛውም ምንም ነገር የለውም። ስለዚህ እንግጠመው። አሁን ከተማ ምንድን ነው የምናደርገው? ወረቀት አድ እናደርጋለን ማለት ነው። ፔፐር ትሪም ላይ ወይም ፔፐር ካስቱ ላይ ማለት ነው። ኦኬ ያው እንግዲህ ፔፐር አስገባው ማለት ነው። ኦኬ ከዚህ በኋላ ምንድነው የምናደርገው? ፓወሩን ኮኔክት አድርገን ተርን ኦን ማድረግ ነው። ይሄ ደግሞ በእጄ ያስኩት የምታዩት እንግዲህ የዌስት ሪሞቫል ነው። ያ ማለት የቀለም ርግጋፊዎችን የሚያጠራቅምልን፣ ያ ማለት የዚች ቦታዋ ስዊች ካንች ስሎቷ ይችን የዚች ዌስት ቶነር ቦክስ ይባላል ማለት ነው። ብናኞቹን የቀለሙ ብናኝ እዚህ ላይ የሚጠራቅሙ፣ ስለዚህ እሱን እዛው ቦታው ላይ እንገጥማለን ማለት ነው በትክክሉ። ኦኬ ይህን ከገጠምን በኋላ በሯን ዘጋታለን በዚህ መልኩ ማለት ነው። የኪዮሴራ 3150 ፕሪንተር ነው። ኦኬ እንደምታዩት ሬዲ ቱ ፕሪንት እያለ ነው። ስለዚህ እዚች ስታተሷ ላይ ገባና ወደ ታች ወርድና ኔትወርክ የሚለውን እመርጣለሁ ማለት ነው። ያው በኔትወርክ ስለሆነ ፕሪንት ማድረግ ማሳያቸው። ከዛ እዚህ ሶስተኛው ጋር አይፒ አድሬስ የሚለው ላይ እንወርዳለን ማለት ነው። ያው እዚህ ጋር እንግዲህ እንደምታዩት 172.22 173 119 ይህ ማለት ለፕሪንተራችን የሰጠልን አይፒ ነው። ስለዚህ አሁን እዚህ ጋር እንደምታዩት እንግዲህ ኪዮሴራ ፕሮዳክት ላይብራሪ የሚል ኪዮሴራ 3160 እስከ 3145 ያሉትን በእነዚህ በመካከል ያሉትን እነዚህን አራቱን የያዘ ነው ማለት ነው የሲዲ። ስለዚህ የሲዲ ኮምፒውተራችን ላይ እናስገባለን ማለት ነው በዚህ መልኩ። በኋላ ዊንዶ እና ኢንተርችለን ፋይል ኤክስፕሎረር እንከፍታለን ማለት ነው። ከዛ እንደምታዩት እዚህ ጋር ዲቪዲ አር ይላል ማለት ነው። ገብተዋለን። እንደምታዩት እዚህ ጋር ሴታፕ የሚላለ ማለት ነው። ሴታፕ የሚለው አፕሊኬሽን መሆኑን እርግጠኛ መሆን ይኖርብናል። በጣት ያመለከትኩት ማለት ነው። ስለዚህ እሱን ደብል ክሊክ አድርገን ወይም ደግሞ ራይት ክሊክ አድርገን ረናስ አድሚኒስትሬተር ማለት ይጠበቅብናል ማለት ነው። እንጠብቀዋለን ማለት ነው። ፕሮዳክት ላይብራሪ ሎድ እያደረገ ነው።
ኦኬ ከዛችን ላይሰንሷን አክሴፕት እናደርጋለን። ሁለት አይነት አጫውቻን አለው። አንደኛ ከስተም ነው። የመጀመሪያ ኤክስፕረስ ነው ሁሉንም ማለት ነው። ሁለተኛ ደግሞ ከስተም ነው። ከስተም ደግሞ ቀን አንሰን ምናምን የምናደርግበት ነው። ሶስተኛ ሜንቴናንስ እና አራተኛ ዶክመንቴሽን አለ። የመጨረሻው ደግሞ አንስቶል ፕሮግራም እናደርግበት ነው ማለት። ስለዚህ ኤክስፕረስ ብለን እናልፋለን ማለት ነው። ኤክስፕረስ ብለን ስናልፍ እንግዲህ እንደምታዩት ኔትወርክ ስለሆነ ኤኒ ፕሪንተሪ አጠቃላይ ቢሮ ውስጥ ያሉ ፕሪንተሮችን ያመጣል ማለት። ስለዚህ ይችኛው 19 ስለሆነች ይችን ያው ደግመን 119 መጨረሻው። ስለዚህ እሱን መርጬ ኔክስት ለዋለሁ ማለት ነው። ኦኬ ያው እንግዲህ እየጫነ ነው። ስለዚህ ቴስት ፔጅ ፕሪንት ያርግልን፣ ዲፎልት ያርግልን፣ ኖቲፊኬሽኑን ያርግልን። እሺ ፊኒሽ እንበለው ስንጨርስ ክሊክ ኦን ፊኒሽ እንላለን ማለት ነው። ኦኬ አሁን እንግዲህ እስቲ ለሙከራ ለምሳሌ ፕሪንት እናድርገው። አሁን ፕሪንተሩ ፕሪንቱ ለማድረግ ሬዲ ነው። ስለዚህ የሆነው ፋይል ፕሪንት እናድርግ። እንደምታዩት እንግዲህ ፕሪንተሩ በተሳካ ሁኔታ ፕሪንት አድርጎልናል ማለት ነው። ለምሳሌ ሌላም እንደዚህ እንሞክረው። ዌልካም ቱ ቴስት ይላል ማለት ነው። እንደምታዩት አሁን የፕሪንተር ራይት አድርጎታል፣ አረንጓዴ ነው። ስለዚህ ዲፎልት ሆኗል ማለት ነው። ሬዲ ነው ፕሪንት ለማድረግ። ስለዚህ ነምበር ኦፍ ኮፒ እናስገባለን፣ ፕሪንት እንለዋለን ማለት ነው። እንግዲህ በምታዩት መልኩ ፕሪንት እያደረገ እያየነው ነው ማለት ነው። በዚህ መልኩ ፕሪንት አደረገልን ማለት ነው። ክፍል 2 ስንሄድ ደግሞ በዚህኛው ክፍል ደግሞ እንዴት ነው ኔትወርክ የሆነ ፕሪንተርን አድ የምናደርገው የሚለውን እናያለን ማለት ነው። እሱንም ለማድረግ ኮንትሮል ፓናል ብለን ሰርች እናደርጋለን ማለት ነው። ኮንትሮል ፓናል ገባን ማለት ነው። ስለዚህ ቀጣይ ምንድን ነው የምናደርገው? ሃርድዌር ኤንድ ሳውንድ ዲቫይስ ኤንድ ፕሪንተር እንገባለን። ከዛ እዚህ ወረድ ብለን ስካነር ኤንድ ፕሪንተር ኤንድ ስካነር የሚለው አማራጭ ላይ እንገባለን ማለት ነው። እሱን ክሊክ እናድርገው አንድ ጊዜ። ከዛ እንደምታዩት እንግዲህ አድ ፕሪንተር ኤንድ ስካነር ይላል ማለት ነው መጀመሪያ ላይ። ስለዚህ ኔትወርክ ልቀይር። ለምሳሌ 2 ኔትወርክ ስለሆነ አንደኛው ኔትወርክ ፕሪንተር አይሰራም። ስለዚህ ይችኛዋን ኔትወርክ ላድርጋት። ተመሳሳይ ኔትወርክ ላይ ስለሆነ ፕሪንተሩ የሚሰራው። ኦኬ ያኛው ዋይፋይ ስለሆነ ማለት ነው። ሁለቱም ዋይፋይ ነው ኖርማሊ፣ ግን ስለሚለያይ ነው። ስለዚህ ምን እናደርጋለን? አሁን እዚህ ጋር አድ የሚለው እንደምታዩት አክቲቭ ነው። ኦኬ ቀጣይ ምን እናደርጋለን ማለት ነው? ኦኬ እዛው ገብተን አሁን ዲቫይስ ኤንድ ፕሪንተር፣ ከዛ ፕሪንተር ኤንድ ስካነር። ኦኬ አንድ ጊዜ ክሊክ እናድርገው። ኦኬ ከዛ አሁን ደግሞ ክሊክ እናድርገው እናደርጋለን ማለት ነው። እዚህ ጋር አድ ፕሪንተር ኦር ስካነር አድ ዲቫይስ እንበለው። አድ ዲቫይስ እንበለው እና እንጠብቀው። ያው እንደምታዩት እንግዲህ ሎድ እያደረገልኝ ነው ማለት ነው። ኦኬ እንደምታዩት እንግዲህ አጠቃላይ የድርጅቱን ቢሮ ነው የቢሮውን በሙሉ የሚያመጣው ማለት ነው። ወደ 600 ምናምን ቢሮ አለ አጠቃላይ። እሱን ቢሮ የእሱን ፕሪንተር ነው የሚያመጣው አጠቃላይ የድርጅቱን ማለት ነው። ስለዚህ እኔ ለምሳሌ አዲስ አበባ ነው ያለሁት። አዲስ አበባ ሆኜ እንግዲህ ባህር ዳር የሚኖር ሐዋሳ የሚኖር አጠቃላይ ቢሮ ውስጥ ያሉ ፕሪንተሮች ናቸው። እንግዲህ እንደሚታያቸው መቀሌ የትኛውም አጠቃላይ ድርጅት ውስጥ ያሉ ፕሪንተሮች ናቸው እየመጡልኝ ያሉት። ስለዚህ እዚህ ጋር አሁን መፈለጉ በጣም ያደክማል። በጣም እንደምታዩት እንግዲህ ምን እንላለን? አድ ማኑዋል እንለዋለን። ኦኬ ከዛ እዚህ ጋር ስንመጣ እንደምታዩት እንግዲህ 3 አማራጭ አለ። የመጀመሪያው አድ ፕሪንተር ዩዚንግ አይፒ ኦር ሆስት ኔም ማለት ነው። ሆስት ኔም ማለት የፕሪንተሩ ኔም ነው። አይፒ አድረስ ደግሞ ኔትወርክ አይፒ ማለት ነው። ሁለተኛው ደግሞ በብሉቱዝ ወይም ደግሞ በዋየርለስ ማለት ነው። የመጨረሻው ደግሞ ሎካል ፕሪንተር ማለት በገመድ አገናኝተን በዩኤስቢ ገመድ አገናኝተን ማለት ነው። ስለዚህ ኔትወርክ ስለፈለግን በኔትወርክ አይፒ መርጠን ኔክስት እንለዋለን ማለት ነው። ኦኬ አሁን ኔክስት እንበለው። እንደምታዩት እዚህ ጋር እንግዲህ ዲቫይስ ታይፑን ዲቴክት የሚያደርግበትም ማለት ነው። አውቶ እንበለው። እዛ ሆስት ኔም ደግሞ አይፒ አድረስ እንሰጠዋለን ማለት ነው። 127.115 ይላል ማለት ነው። ያው ካሁን በፊት ስለተዋወቀ እንዳለ ማለት ነው። ስለዚህ ምን እናደርጋለን? ይህንን ኔክስት እንለዋለን ማለት ነው። ያው እንግዲህ ዲቴክቲንግ እያለ ነው እንደምታዩት። ሪኮማንደድ ስላለ ያው ሪኮማንደድ ብሎ አመጣው ሪፕለስ የሚለው ማለት ነው። ስለዚህ እዚህ ጋር እንደምታዩት እንግዲህ ኤችፒ ሌዘር ጀት 607 እስከ 9 ያለው ማለት ነው። ስለዚህ ስሙን የፈለጋችሁትን በራሳችሁ ስም መስጠት ትችላላችሁ። የሆነ ኔትወርክ ፕሪንተር አልኩት፣ ከዛ ኔክስት አልኩት ማለት ነው። እኔ
ኦኬ እንጠብቀዋለን። ኦኬ እንደምታዩት ኔትወርክ ፕሪንተር የመጨረሻው ማለት ነው ሼር እናድርገው ይላል ማለት ነው። ሼር ይደረግ ችግር የለውም። ሎኬሽን ምን ኮሜንት ኦፕሽናል ነው። ስለዚህ አሁን እዚህ ጋር እንደምታዩት ዩአር ሰክሰስፉሊ አደድ ኤችፒ ሌዘር ጀት 600 ምናምን ብሎ አመጣልኝ ማለት ነው። ስለዚህ ፕሪንተራችንን በተሳካ ሁኔታ አድ አድርገናል ማለት ነው። ስለዚህ አሁን እንደምታዩት እዚህ ጋር ቴስት ፔጁ አክቲቭ ነው፣ ፕሪንት ማድረግ እንችላለን ማለት ነው። እዛ ፊኒሽ እንለዋለን ማለት ነው። ኦኬ ስለዚህ አሁን ሁለተኛው ሜተድን ፕሪንተራችንን በኔትወርክ አድ አደረግን ማለት ነው። አሁንም እንደምታዩት እንግዲህ እዚህ ጋር ከመቶ ምናምን በላይ ነው። በጣም ወደ 300-400 የሚሆን ፕሪንተር ነው ያለው እዚህ ውስጥ ለመፈለግ ስለሚያደርግ እዚህ ወርድ እንክፈትና እኔ ውስጥ ቴስት ፔጅ እንበልና ፕሪንት እንበል ውስጥ ያው እንግዲህ ፕሪንት ስንለው ሬዲ አለ ማለት ነው። እንደምታዩት ሬዲ ነው፣ ራይት አድርጓታል ማለት ነው። ከዛ እንግዲህ ፕሪንተር ፕሮፐርቲ የሚለው ላይ ገብተን ደግሞ የሚስተካከሉ ነገሮች ካሉ እዚህ ጋር ፔፐር ሳይዙ ሌተር እናደርገዋለን። ፔፐር ሳይዝ ሌተር እናደርጋለን። ሌላ የሚስተካከል ሴቲንግ ካለ እዚህ ላይ አጀስት እናደርጋለን ማለት ነው። ኤ4 ከሆነ ኤ4፣ ኤ5 ከሆነ እንደ ራሳችሁ ፕሪንተር ኦፕሽን ማስተካከል ትችላላችሁ ማለት ነው። ስለዚህ ስካነር ኤንድ ፕሪንተር ልግባ ማለት ነው። ኦኬ እዚህ ላይ ከገባን በኋላ እንግዲህ እንደምታዩት እዚህ ጋር አድ ያደረግነው ሁለተኛው ነው ኔትወርክ ፕሪንተር የሚለው መጨረሻው፣ እሱን ክሊክ እናድርገው። እንደምታዩት እንግዲህ ፕሪንተር ስታተሱ አይድል፣ ያ ማለት ምንም ስራ እየሰራ አይደለም፣ የታዘዘን ፔጅ የለውም ማለት ነው። ስለዚህ አሁን ቴስት ፔጅ የሚለው ላይ ክሊክ ባደርግ ቴስት ፔጅን ፕሪንት ያደርጋል ማለት ነው። ከዛ መጨረሻው ላይ እንወርዳለን ማለት ነው። ሞር ዲቫይስ ኤንድ ፕሪንተር ሴቲንግ የሚለው ላይ እንገባለን ማለት ነው። የፕሪንተር ፕሮፐርቲም ከገባን መግባት እንችላለን። የሚስተካከለውን ሴቲንግ ማስተካከል እንችላለን። ሞር ላይ እንገባን ነው። ሞር ዲቫይስ ኤንድ ፕሪንተር ሴቲንግ ገብተን እዚህ ጋር በግልጽ እናየዋለን ማለት ነው። ለምሳሌ ክሊክ ሳደርግበት እንደምታዩት ራይት ክሊክ አድርገን አሁን ሴታስ ዲፎልት ፕሪንተር፣ ያ ማለት ፕሪንት ስናደርግ በየጊዜው እንዳያስመርጠን ዲፎልት ማድረግ እንችላለን ማለት ነው። ኦኬ ስለዚህ ክሊክ እናድርገው፣ ኦኬ እንበለው። ኦኬ እንደምታዩት እንግዲህ ራይት አረጋት ማለት ነው። ስታተሱ እዚህ ከታች ግርጌ ላይ እንደምናየው እንግዲህ ስታተሱ አክቲቭ ነው፣ ራይት አድርጎልናል። ስታተስ ዌይቲንግ ዶክመንት የለውም፣ 0 ነው ይላል ማለት ነው። እንደምታዩት ደግሞ ፕሪንት የተደረገ ዌይቲንግ ላይ የለውም፣ እዚህ ስንገባ ባዶ ነው ማለት ነው። ስለዚህ ይህንን ልዩነቱን እናየዋለን። ለምሳሌ ኔትወርክ ላጥፋውና ፕሪንት ልዘዘው። ስለዚህ ይህን ፕሪንት እናድርገው፣ ሬዲ ይላል። እስካሁን አልረሳልኝም ኔትወርኩን፣ ችግር የለውም። ፕሪንት እንበለው፣ ኔትወርክ ስለጠፋ ወዲትም አይል። ፕሪንት እንበለውና አንድ አዘዝኝ ማለት ነው። ደግመን እንዘዘው። አሁን እንደምታዩት እዚህ ጋር ሬዲ ይላል፣ ዋን ዶክመንት ዌይቲንግ ይላል ማለት ነው። እዚህ ጋር እንደምታዩት እንግዲህ ዋን ዶክመንት ዌይቲንግ ይላል። ደግመን ስናዘው አሁን ደግሞ 2 ይላል ማለት ነው። 2 ዶክመንት ዌይቲንግ አለ። አሁን ደግሞ ለሶስተኛ ጊዜ እንዘዘው። እንደምታዩት እንግዲህ 3 ዶክመንት ዌይቲንግ ስካነር ፕሪንተር፣ እዛ እንግባና ደግሞ ድጋሚ ስቲን ነው። እንደምታዩት አሁን እዚህ ጋር ዲፎልት ነው፣ 3 ዶክመንት ኢንቲው አለ ወይም ደግሞ ሰልፍ ላይ ያለ ማለት ነው። ፕሪንት ያልተደረገ፣ ያ ማለት ኔትወርክ አውቶማቲካሊ ኮኔክት ባደርግ ፕሪንት ይደረጋል በራሱ ጊዜ ማለት ነው። ስለዚህ አሁን እዚህ ላይ ክሊክ ስናደርግ እንደምታዩት ከታች እንደምታዩት እዚህ ከስር ላይ ምን ይላል ማለት ነው፣ 3 ዶክመንት ኢንኪው ላይ ያለ ወይም ደግሞ ዌይቲንግ አለ ማለት ነው። እንደምታዩት ነው እነዚህ ዶክመንቶች ማለት ነው። ሰፋ አላድርገውና እንየው። ሰፋ ስናደርገው እንግዲህ ምን አለ ማለት ነው። ስታተስ አለ፣ ዶክመንት ኔም አለ፣ ኦነር አለ። ኦነር ማለት ፕሪንት ያደረገው ሰውዬ ማለት ነው። ፖርት አለ። ፖርት እንግዲህ የኔትወርኩም አለ ማለት ነው። የኔትወርክ በፊት ያዘዝኩ ማለት ነው። ከዛ ፋይል ሳይዙ አለ። ከዛ ኦነሩ ደግሞ የዩዘር ኔም አለ ማለት ነው። ስለዚህ እነዚህ ዶክመንቶች አሉ ማለት ነው። ስለዚህ እዚህ ጋር 3 ዶክመንቶች ፕሪንት ያልተደረጉ አሉ ማለት ነው። ስለዚህ እነዚህን ዶክመንቶች አሁን በስተት ሊሆን ያደረግናቸው እነዚህን ካንስል ለማድረግ ፕሪንተር የሚለው አማራጭ ላይ እንገባለን። ከዛ ካንስል ኦል ዶክመንት እንለዋለን ማለት ነው። ካንስል ኦል ዶክመንት የሚለው ላይ ክሊክ ማድረግ እንችላለን፣ ወይም ደግሞ እየመረጠን አንዳንዱ ካንስል ወይም ሪስታርት ወይም ደግሞ ፑዝ ማድረግ እንችላለን ማለት ነው። ካንስል እንበለው። ለምሳሌ የስ እንበለው። አር ዩ ዋንት ቱ ካንስል ኦል ዶክመንትስ? የስ። አንድ ቀረች፣ ያውም ዲሌቲንግ እያለ ነው። ስለዚህ እሱን ራይት ክሊክ እናድርግና ካንስል።
ስለዚህ አሁን በስተት የታዘዘ ፔጅ ቢኖራችሁ ልክ በዚህ መልኩ ካንስል ማድረግ ትችላላችሁ ማለት ነው። ሌላው እዚህ ጋር ከታች እንደምታዩት እንግዲህ ዜሮ ዶክመንቲንግ የሚላል ማለት ነው። ዜሮ ዶክመንት ዌይቲንግ ላይ ያለ ማለት ነው። ያ ማለት ምንም ዌይቲንግ የለውም ማለት ነው። ፕሪንተሩም ስታተሱ ኦፍላይን አለ ማለት ኔትወርኩ ረሳለን ማለት ነው። ኦኬ ለምሳሌ ኔትወርኩን ተርኖ ላድርገውና ኮኔክት ልበለው ኔትወርካችንን 15ኛ ፎቅ ነው። ኦኬ አሁን ክሊክ ላድርገው ለምሳሌ ፕሪንተሩን ክሊክ ሳደርግበት እንግዲህ ስታተሱ ዜሮ ነው። ኢንኪው ምንም ነገር የለውም ማለት ነው። ወይም ደግሞ ሰልፍ ላይ ያለ ምንም ነገር የለውም ማለት ነው። ኦኬ በሶስተኛው ሜትር ደግሞ እንዴት ነው በገመድ አገናኝተን ፕሪንተራችንን ኮሚኒኬት እንዲያደርግ የምንችልበት የሚለውን አማራጭ ነው የምናየው ማለት ነው። ከዛም ኮንትሮል ፓናል እንገባለን እንደተለመደው ማለት ነው። ከዛ ሃርድዌር ኤንድ ሳውንድ፣ ከዛ ዲቫይስ ኤንድ ፕሪንተር፣ ኦኬ ከዛ ፕሪንተር ኤንድ ስካነር እንገባለን ማለት ነው። ከዛ አድ ዲቫይስ እንለዋለን ማለት ነው። ከዛ እዚህ ጋር እንደምታዩት እንግዲህ ያው ኔትወርክ ስለሌለው አድ ማኑዋል እንለዋለን ማለት ነው። ከዛ የመጨረሻውን አማራጭ እንመርጣለን አድ ሎካል ፕሪንተር ኤንድ ኔትወርክ የሚለው ማለት እዚህ ጋር እንግዲህ ፖርት እንመርጥለታለን። ኤልፒ 01 አለ፣ ኤልፒ 1 አለ። እሱን እንመርጠውና እንሄዳለን ማለት ነው። ኦኬ እዚህ ጋር መገንዘብ ያለብን ነገር ፕሪንተር ሁል ጊዜም ስናስተዋውቅ ማኒፋክቸረር እና ፕሪንተር በሚለው በኩል ማኒፋክቸረር ማለት እንግዲህ ፕሪንተር የሚያመርቱ ካምፓኒዎች ማለት ነው። እንደምታዩት አሁን እዚህ ጋር ጀነሪክ እና ማይክሮሶፍት እንዲሁም ደግሞ ኤችፒ አለ ማለት ነው። አሁን እነዚህ ጀነሪክ እና ማይክሮሶፍት በዲፎልት የሚመጡ ናቸው። ኤችፒ ግን አሁን ስላስተዋወቅን አንድ ፕሪንተር ስላስተዋወቅን ይመጣል ማለት ነው። ስለዚህ በጀነሪክ ስር እንግዲህ እነዚህ አይነት ፕሪንተሮች አሉ ማለት ነው። ማይክሮሶፍት ኤምኤስ ፐብሊሸር ኢሜጅ ስካተር የሚላለ ማለት ነው። ከለር ፕሪንተር፣ ግራፊክስ እና ኤምፒ እነዚህ አሉ ማለት ነው። ኤችፒ ላይ ስንገባ ደግሞ ያ መጀመሪያ በኔትወርክ ያስተዋወቅ ነው ኤችፒ ሌዘር ጀት ኤም607 የሚለው ፕሪንተር አለ ማለት ነው። ኦኬ ሌላው ወደ ሶስተኛው ስንሄድ ማይክሮሶፍት የሚላለ ማለት ነው። እዚህ ጋር ስንገባ እንግዲህ እነዚህ የማይክሮሶፍት ድራይቨሮች አሉ ማለት ነው። ለዚህ ጋር መያዝ ያለብን ይህን የምታዩት ማይክሮሶፍት ፒሲኤል 6 ክላስ ድራይቭ የሚባለው ኦልሞስት ለሁሉም ፕሪንተሮች የሚሰራልን ድራይቨር ነው እላቸዋለሁ እንደ ሰጀሽን ማለት ነው። መረጥኩት እሱን። ኦኬ ከዛ ኔክስት እንለዋለን። እዚህ ጋር የፈለጋችሁትን አይነት ስም መስጠት ትችላላችሁ። ሎካል ፕሪንተር ልበለው፣ ኔክስት ልበለው። ኦኬ አሁን ኔክስት እንበለው። ይሄ ደግሞ እንዳያስመርጠን ዲፎልት ማድረግ እንችላለን። ቴስት ፔጅን ፕሪንት ማድረግ እንችላለን። ዩ ሃቭ ሰክሰስፉሊ አድ ማይክሮሶፍት ምናምን ፕሪንተር አለ ማለት ነው። ስለዚህ ፊኒሽ እንበለው። ኦኬ ስለዚህ ፕሪንተራችንን በሶስት መንገድ አድ አደረግን ማለት ነው። ኦኬ ሌላውና ወደ መጨረሻው ወደ አራተኛው ስንሄድ ምንድነው እሱ ላይ ደግሞ የፕሪንተር ድራይቨሮች የኮምፒውተር የላፕቶፕ እና የስካነር እንዲሁም ደግሞ የኮፒ ማሽን እንዴት ዳውንሎድ እናደርጋለን የሚለው ነው። ለሱም ደግሞ ኤኒ ብራውዘር ላይ ገብተን የፕሪንተሩ ሞዴል እንጽፋለን ማለት ነው። ለምሳሌ ኤችፒ ሌዘር ጀት ፕሮ 403 ወይም 2 ዲኤል ልበልና ሰርች ላድርግ። ድራይቨር ዳውንሎድ ኢንተር እንበለው። እንደምታዩት እንግዲህ አማራጭ መጣ ማለት ነው። ኤችፒ ሰፖርት የሚለውን የራሱን የኤችፒ ሎጎ መሆኑን ቸክ አድርጎ ኤችፒ ሰፖርት ነው። ስለዚህ እሱን ክሊክ እናድርገዋለን ማለት ነው። የመጀመሪያውን ኤችፒ ሌዘር ጀት ፕሮ 402 ቢኤን ሶፍትዌር ኤንድ ድራይቨር ዳውንሎድ እሱ ላይ እንገባለን ማለት ነው። እዚህ ከገባን በኋላ እንግዲህ ኤችፒ ሌዘር ጀት ፕሮ 402 ቢኤን ይመጣል ማለት ነው። ስለዚህ እዚህ ጋር ገብተን ቤዚክስ ላይ ገብተን ያሉትን ድራይቨሮች እነዚህን አውርደን መጠቀም እንችላለን ማለት ነው። እንዲሁም እዚህ ጋር ሪሊዝ ዴታቸውን የሚያሳየናል ማለት ነው። ስለዚህ እዚህ ጋር ዳውንሎድ እንለዋለን ማለት ነው። ኦኬ ሌላ ሶፍትዌር እንገባለን። ሶፍትዌር እና ድራይቨር ከፈለግን የፕሪንተር እዚህ ጋር ማድረግ እንችላለን። ኦኬ ለምሳሌ ፕሪንተር እዚህ ጋር በሞዴሉ ሰርች ማድረግ እንችላለን። እንደምታዩት እንግዲህ እነዚህ የኤችፒ ፕሪንተር ፕሮዳክቶች ናቸው ማለት ነው። እዚህ ጋር ላፕቶፕ ከፈለግን ደግሞ በፕሮዳክት አይዲው እንዲሁም በሲሪያል ነምበር እና ኔሙ ፋይንድ አድርገን ድራይቨር ዳውንሎድ ማድረግ እንችላለን። ሌላ ደግሞ አሁንም እዛው ተመልሰን ለዴስክቶፕም ከፈለግን እንደዛው በሲሪያል ነምበር፣ በፕሮዳክት ነምበር፣ በፕሮዳክት ኔሙ
ሰርች ማድረግ እንችላለን ማለት ነው። ሴሪያል ነምበር እንዴት እናያለን ያላችሁ ደግሞ ቪዲዮ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋል ነው፣ እዛ ማየት ትችላላችሁ። ስለዚህ እንደዚህ እያደረግን ፕሪንተራችን በቀላሉ ማስተዋወቅና እንዲሁም ደግሞ ድራይቨሮችን በቀላሉ ዳውንሎድ ማድረግ እንችላለን ማለት ነው። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ሀሳብ አስተያየት ካላችሁ ጥያቄያችሁን ጠይቁኝ። ሲላተር ኪፕ ክሬቲቭ ባባይ